ታዲያስ እንዴት ናችሁ? ሰላም ነው? ሁለተኛ ቪዲዮ ነው እንግዲህ ትንሽም ቢሆን ፖዚቲቭ የሆነ ኮሜንት አለ። አመሰግናለሁ። ለማንኛውም ትናንትና የአባቶች ቀን ተከብሮ ነበረ። እንኳን አደረሳችሁ ነው የሚባለው። የእናቶች የአባቶች ቀን እንደዚህ በአመት አንዴ ምናምን መከበር አልነበረበትም። ሁሌ መከበር ማለት የቀን ከቀን እንትን ነው፣ ብቻ ትግል ነው ልጅን ለማሳደግ እና ያው ብቻ ስለተከበረ እንኳን አደረሳችሁ ላሉ እኔም አባት ሆኛለሁ ከሶስት ወር በፊት እና እኔም ራሱ ሰርፕራይዝ ተደርጊያለሁ። በጣም ደስ የሚል ቀን ነበር ያሳለፍነው። የፋዘር ልናከብር ሄደን ከዛ ማታ ስንገባ ደግሞ ባለቤቴ ማያ አሪፍ እንትን አደርጋልኛለች እና ያልታሰበ እንትን ልጄ ራሱ ፊት ለፊት ቁጭ ብሎ ነው ይህንን የምሰራላችሁ ማለት ነው። እና እንግዲህ አባቶች ያው እንደ እናቶች ቦታ አይሰጠንማ። ስለዚህ ምንም ማድረግ አይቻልም። የእናት ውለታ ምናምን በጣም እንትን ነው፣ ትልቅ ነው፣ ግልጽ ነገር ነው። ቢሆንም የአባቶችን እንትን ደግሞ የዋዛ አይደለም። በቃ የውጩን እንትን ታግለው ምን ብሎ ተፍ ተፍ ብሎ ቤቱን የሚሞሉት እንግዲህ አባቶች ነበሩ እና የሆነ ነገር አግኝቼ ሼር ላደርጋችሁ ነው። መልካም የአባቶች ቀን በሚል እና የአባቶቻችሁ ቅጣት ምናምን በሚል እንትን ስር ፖስት ስር የተሰጡ ኮመንቶችን ላንብብላችሁ። የሆነ የሚያዝናናም ነገር ስላሉ እስቲ ሼር ላድርጋችሁ ማለት ነው። የመጀመሪያ ድሮ ፒያሳ አራዳ ህንፃ ስር ቢኤምኤክስ ብስክሌት ዙር በስሙን እየነዳ አንዱ የሰፈራችን አሽቃባጭ ለፋዘር ነገረው። ፋዙካ በማግስቱ ይዞኝ ሄዶ ገደለኝ ብዬ ስጠብቅ ጭራሽ ስትነዳልኝ ብሎ አልተከራየልኝም። በልጅነት የገረመኝ ነገር ነው። ምክንያቱም እኛ ቤት ቪዲዮ ቤትና ስቴዲየም መሄድ ወንጀል ነበር ይላል። ይህ ዘመን አባት ነው፣ በቃ የሚመቸው። እኛም ጋር እንዴት ወንጀል ነበረ፣ በጣም ርቆ መሄድ፣ እንዲህ ጃን ሜዳ መሄድ ምናምን በስማ በጣም አርድ ነው። ይሄ ዘመን አባት ነው ማለት የሚመቸው። ሁለተኛ ኮሜንት የእኔ አባት ገርፎኝ ገጽሶኝ የዛሬው የተስተካከለ ማንነት እንዲኖረኝ መክሮኝ አክብሮኝ ነው ያሳደገኝ ይላለችም። ናይስ ነች። እንግዲህ አባትየውም ሲያድግ እንደዛ ነው ማለት። አንድ አባት ሲገረፍ ምናምን ሲቀጣ ከኖረ ልጁንም አንድ አይነት ወይ ነው የሚቀጠው። እንደውም ጠንከር ያለ ቅጣት ሊቀጣ ይችላል ማለት ነው። የባሰ የሚተላለፍ ነገር ነው። ብቻ ይሄ አሪፍ ነው። ሶስተኛ የቲቪ ሪሞቱን ሞኖፖላይዝ አድርጎ በልጅነት ቪኦኤ ሲያሰማኝ የነበሩን አረሳትም። ይሄ በቃ ሁላችንም ቤት ላይ ነበረ ነው ማለት ነው። ይሄ እኛ እንደውም አንድ የዓለም ዋንጫው የለውጡ ሰዓት ማለት ነው አብይ ልክ ሲመጣ ካስታወሳችሁ በቃ ሰበር ነው በየቀኑ እና ይሄ ማለት ትልቅ ነኝ በእርግጥ ግን ቤት ነበረ ኳስ ለማየት ምናምን የምንቀመጠው እና አንዱን ፈረንሳይ ነው የበላችሁ ይመስለኛል። እሱን የዓለም ዋንጫ አስታውሱት እስቲ። ብዙዎቻችን ኳስ ቤት አላየንም፣ ወተን ስናይ ነበረ። ግድ ነው። አራተኛ ደግሞ እኔ ደግሞ ጭራሽ ደብድቡኝ ያውቅም፣ ምክንያቱም አባቴ በህይወት የለም፣ ያኔም ህፃን ነበርኩ ይላል። ይሄ ያሳዝናል። ብዙ አባቶች በአባት ያላደጉ ልጆች አሉ እና ይሄ በቃ በጣም ይደብራል፣ የሚሰማ ነገር ነው። ምክንያቱም በቃ እንደወጡ የሚቀሩ ብዙ ሰዎች አሉ አይደለ? መጨረሻቸው ሳይታወቅ እንደዚህ አይነት ነገር አለ። በቃ ልጁን ማየት እየናፈቀ ምናምን ብዙ ነገር አለ እና ወታደሮች አብዛኛውን እንደዛ ነው። እኛ አካባቢ ብዙ ወታደሮች ነበሩ፣ እንዲህ 6 ኪሎ ቤላ ፈረንሳይ እንደዛ ጃን ሜዳ ዙሪያ ማለት ነው። የካምፕም ስላለ እና እንትን ካላችሁ መንግስቱ ኃይለማርያም የወታደር ልጆችን የተጎዱ ወታደሮች ወይ ደግሞ በጦር ሜዳ ላይ በህይወት ማለት በቃ ያልተመለሱትን ልጆች ሰብስቡ የልጆች አምባ የሚባል እንትን ያስተምር ነበር እና እስከ ኩባ ምናምን ድረስ ሄደው የተማሩ እንትኖች አሉ እና አባታችን ነው የሚሉት፣ አባታችን መንግስቱ ነው የሚሉት። እንደውም መዝሙሩን ላለ የሚገርም ነገር እና ያሳዝናል። አብሽር እንግዲህ እሺ። የሚቀጥሉ ደግሞ የእንቁጣጣሽ ቀን ከሰፈር ልጆች ጋር ፔስ እየተጫወትን። እቺ ደግሞ የቅርብ ጊዜ ፖስት ነው ማለት ነው። በእኛ ጊዜ ፕሌይስቴሽን የለም። በእንቁጣጣሽ ከሰፈሮች ጋር ፕሌይስቴሽን ስቀጠቅጦዬ ወደ ቤት መግባት ሊትል ዲድ
አይ ኖ ዳድ ዋዝ ትራይንግ ቱ ፋይንድ ሚ ዘ ሆል ዴይ። ቀን ሙሉ ሲፈልገኝ እንግዲህ እንደኋላ ገብቶናል። ልብሴን አውልቆ የፊጥኝ ወደኋላ አስሮ ባለንጋ ለጠለጠኝ። በዛ ላይ በነጋቱ አረፋ ይር ነበር። በቃ የቤት ውስጥ አስሬው አልኩ ይላል። ያው ስጠፉ እንደዚህ ነው። በቃ ፋይናሊ ጠፍተን እንገበለ አለቀ። በቃ በጣም እኔ ራሱ ብዙ አጋጣሚ ያለኝ በቃ ተፈልጌ እንዳሁኑ በእኛ ጊዜ ስልክ ሞባይል ምናምን የለም። እንግዲህ በእኛ ልጅነት በቃ በሰው ነው ተፈለጋችሁ የምትገኙት። ከዛ እራት ይቀርባል። መጀመሪያ እራት ይበላል። ከዛ መቻለው ማለት ነው። ይሄ ነበረ በቃ የኛ እንትን። ይሄንን እንዝላለው ደስ አይልም። እቺ ደግሞ በቃ እኛን የምትመለከት ነች። ወንዝ ልንዋኝ ሄደን ነበር። ወንዝ ሄደን አውልቀን መዋኘት ጀመርን። የሚገርም ብራንድ ኤርገንዶ አድርጌ ነበር አውልቄው ነበር። ከዛ የሰፈሩ ጮሌ በላት። ወደ ቤት በእግር ፈጨው። ከዛ ቤት ስገባ ያለ ልማዱ በቀትር ቤት ተቀምጧል። ደግሞ እንደዚህ ነው በቃ ልክ የሆነ ጥፋት አጥፍታችሁ ወይ ማዘር ወይ ፋዘር ያለ እንትናቸው ይገኛሉ ማለት ነው። ተቀምጧል። የታል ጫማው? ዝም አልኩ። ሲመሽ ጠብቀኛለኝ። ሊሊጠኝ እንደነበር ስላወቅ ሳይመሽ ለጣልኩ። ከተኛውበት ሁላ በሶኬት ነው ያስነሳኝ። ከዛ መሳሪያ ቀይሮ በባህር ዛፍ አርጩሜ ልብሴን አስወልቆ በጠረጴዛ ዙሪያ እንደ መግባያት እያዞረ ገረፈ። ይሄ እያሯሯጠ ገረፉ። በቃ ወንዝ ደግሞ እኛ እንሄድ ነበረ እና በቃ ነጭ ነው የምትሆኑት ማለት በቃ መሄዳችሁን ፊታችሁ ነው የሚያሳብቀው ማለት ነው። ስትመጡ ዋኝታችሁ ምናምን ነጭ በቃ ተንቦራጭ ቀን ስንመጣና ይሄ ነው። ሌላው ደግሞ መልስ አምስት ብር ጠፋብኝ ብዬ ጮርናቄ ገዝቼበት አፌ ዘይት በዘይቱ ነው መጣው። ከዛ ምን አለፋ ብብቴን ብቻ ነው ያልመታልኝ አለች። መልስ ምናምን ሻግ ይደረግና ፈታ ነው ነው። ከዛ አለቀ። እንግዲህ የድሮ ደግሞ አስቡት 5 ብር ማለት ቫልዩም ማለት አንተ ዝም አትል እና እንደዛ ነበር። የመጨረሻ እኔ የ6 ወር ልጅ ሆኜ ጫት ሲቀማቸው ለሽንት ሲወጣ ትንሽ ቀንጥሼ ቃም እያደረግኩ እያለ ድንገት ከቻለ ይመታኛል ብዬ ስጠብቅ ጭራሽ ማዘርን የሺሻ ክሰል አቀጣጢልኝ ከልጄ ጋር ነው ማጤሷ ላይ። ከዛ አፈንዳ ብሎ ሰጠኝ። ሳፈነዳ ልቤ ፈንድቶ አሁን ላይ ልብ በሽተኛ ነኝ። ኡስማን ከጫት ቤት ወዳችኋል። አቤት ኡስማን ሳክስ ከባድ ነው ግን ኡስማን ከጫት ቤት ውጣ። አባት ካልሆንኩን ተፍ ብለህ አባትነት ደስ ይላል። ጠረን ራሱ የልጅ ጠረን ምናምን ደስ ይላል። እነዚህ ናቸው እንግዲህ በጣም ዛሬ አንብቤያቸው ፈታ ያደረጉኝ ማለት ነው። አንድም አባትም ስለሆንኩ ይህ ቪዲዮ የሰራሁላችሁ ለእኔ ራሱ አዲስ ኤክስፒሪየንስ ነው። በጣም ደስ የሚል ያልሆናችሁ ቼክ አውት። በጣም አሪፍ ነው። በቃ አባትነት በጣም ደስ ይላል። ይመቻችሁ። በሌላ ቪዲዮ ደግሞ እንገናኛለን። ባይ